አንዲት መልኩ ደግሞ ልጇን ያስቆጣል። በርካታ እናቶች ስለ ልጆቻቸው ጥያቄ አንስተዋል። ያንን መሰረት በማድረግ መምህር ዶክተር ሮዳስ በዛሬው ፖድካስታችን እናቶች በጸነሱ ሰዓት በማህፀን ያለውን ልጅ በማስተማር ለሀገር ድንቅ በረከት እንዴት ማድረግ እንደሚችሉ እንወያያለን። እንኳን ደህና መጣ ዶክተር። እንኳን ሰላም ቆየህ። የባለፈው ፖድካስት ላይ ስናወራ ብዙ ጊዜ በሀገራችን ያሉ የጸነሱ ሴቶች የሚያምራቸው ምግብ ነው ከወር ጋር የተገናኘ ነውና ያሁኑ ደግሞ ትንሽ ከነፍስ ጋር ከመንፈስ ጋር የሚገናኙ ኮሜንቶችን አየንና አንተም በዚህ ተነቃቅተ ይህንኛውን ፖድካስት እንድናደርግ ፈቅደ መታልና ከልብ አድርጌ አመሰግናለሁ። እናቶች በጸነሱ ጊዜ የምድር ኃይላቸውን ተጠቅመው ራሳቸውንና በማህፀን ያለውን ጽንስ መጥቀም ይችላሉ ወይ ከሚለው ከዛ ብንጀምር። ባለፈው በነበረን መርሃ ግብር በተለይ ልጆች ሲወለዱ ራሱ እግዚአብሔር እዚህ ጋር የዳይመንድ ቅርጽ ያለው አልማዛዊ ቅርጽ ያለው እና 3 ማዕዘን ያለው ደግሞ ከጀርባ እንደሚሰጣቸው ይህ ደግሞ እንደ በር እንደ መተላለፊያ ሆኖ እንደ አንቴና ሆኖ ረቂቁን ዓለም የሚያዩበት እንደነበረ በተወሰነ መልኩ ያስረዳሁትና ብዙ እናቶች ደግሞ አስተያየት ሰጡ። አንተም እንዳነበብከው እኔም እንዳነበብኩት ልጆቻችን እንዴት እናሳድግ፣ ብዙ ኦቲስቲክ ህፃናት እየበዙ ነው፣ እንዴት ነው ይሄ ነገር እየመጣ ያለው የሚል ብዙ አይነት አስተያየቶች ነበሩ። ከተወለዱ በኋላ ሳይሆን እስቲ ማህፀን ላይ ስራው ይጀመር ከሚለው ጋር ተያይዞ ዛሬ እስቲ ስለ ማህፀን አንዲት የጸነሰች ሴት ወይም ልትጸንስ ያሰበች ሴት ምን ማወቅ አለባት የሚለውን ነገር ከብዙ ከጥበብ ውስጥ ገብተን እናያለን። እንግዲህ ማህፀን ስናይ ግዝፈትን ከርቀት ቁስ አካልን ከመንፈስ ጋር የሚዋሃድበት ታላቅ ቦታ ነው። አርያ እግዚአብሔር ሰው የሚፈጠርበት 9 ወር ከ5 ቀን የምንቆይበት ቁስ አካል ማለት እሳት፣ ውሃ፣ ነፋስ፣ መሬት እንደገና ደግሞ ረቂቅ ነፍስ፣ ልብ፣ ቃል፣ እስትንፋስ ተዋህደው አርያ እግዚአብሔር ሰው የሚቀመጥበት የመጀመሪያው የሚቀረጽበት ታላቅ ቦታ ነውና 9 ወር ከ5 ቀን የመጀመሪያ ቤታችን አንተም ሁላችንም። ስለዚህ ስለ ታላቁ ቤታችን ነው ዛሬ የምንነጋገረውና አንዲት የጸነሰች ሴት 7 ኃይሎችን ማወቅ ያስፈልጋታል ሲጀመር። ምክንያቱም እግዚአብሔር ሰውን ሲፈጥረው የእሳት ኃይል ሰጥቶታል፣ ባለፈው አንስተናል። የውሃ ኃይል ሰጥቶታል፣ የነፋስ ኃይል ሰጥቶታል፣ የመሬት ኃይል ሰጥቶታል። በተመሳሳይ ደግሞ ልብ፣ ቃል፣ እስትንፋስ የነባቢት ነፍስ ኃይልና ደግሞ የደመ ነፍስም ኃይል ሰጥቶናል። ስለዚህ በብዙ ኃይሎች የተሞላን በብዙ ኃይሎች የታጠርን ከመሆናችን ጋር ተያይዞ እነዚህ ኃይሎች የት ቦታ እንዳሉ አዎንታዊ አሉታዊ ተጽዕኖቻቸውን በግድ ማወቅ ግድ ይለናል እንደ ሰው ማለት ነው። ስለዚህ አንዲት የጸነሰች ሴት እነዚህን 7 ኃይሏን በአግባቡ ካወቀችና በአግባቡ ከተረዳች የጸነሰችው ጽንስ ለበረከት የሚሆን ነው። እስቲ የተወሰነ ነገሮችን ከመሬት ኃይል ጋር አነጻጽረን እንመልከት። ምድር እንግዲህ የመጀመሪያዋ የሰው ልጆች እናት ናት። ቁም ነገሩ እዚህ ላይ ነው። የምድር ኃይል የመሬት ኃይልን ነው የምናነሳውና አንዲት ሴት የመሬት ኃይሏን በጸነሰች ጊዜ ለማስተካከልና ከፍ ለማድረግ አልፎ ተርፎ በማህፀኗ የተሸከመችውን ታላቁን የእግዚአብሔር አርአያ የሆነውን ሕፃኑን ጠብቃ በአግባቡ እንድትወልድ የመሬት ኃይሏ እንድታውቅ ነው ትልቁ ነገርና ስለዚህ መሬትን ስናስብ እናትነትን እናስባለን፣ አወቃቀርን እናስባለን፣ ቅርጽን ማለት ነው፣ ግራውንዲንግን እናስባለን፣ ምግብን እናስባለን። ምድር የነዚህ ሁሉ ምንጮች ናት። በተመሳሳይ መልኩ ማህፀንም ስጋዊ አካል ቢሆንም ህይወት የተተከለበትና የበቀለበት ለም መሬት ብለህ ማሰብ ትችላለህ። ስለዚህ የመጀመሪያው የሰው ማህፀን አዳም የተገኘባት ምድር ናት። የመጀመሪያው ማህፀን ምድር ናት። ማህፀን ዛሬም በእናቶች ውስጥ ያለ ምድር ነው ማለት። እግዚአብሔር ሰውን ከምድር አፈር አበጀው፣ ሕይወትን እስትንፋስን እፍ አለበት እንደሚል ሁለተኛዋ እናት ደግሞ
የእናት ማህፀን ናት። የመጀመሪያዋ ማህፀን አባታችን አዳም የተገኘባት መሬት ከመሆኗ ጋር ተያይዞ ሰው ሲጠራ በግዕዝ ቋንቋ እጓለ እምሕያው የሚል ነው። ባለፈው ያነሳን ይመስለኛል። እጓል ማለት ልጅ ማለት ነው። እምሕያው ነው የሚነበበው፣ ግን ብለን ስናጠብቅ እናት ማለት ነው። ሕያው ማለት ደግሞ ሕያው ይታወቃል። ዘላለማዊ ሕያው ነው። እጓል የተባለ ልጅ የተባለ አዳም ነው። እናት የተባለችው ደግሞ ምድር ናት። ሕያው ማለት እግዚአብሔር ነው እና ሕያው እግዚአብሔር ከፈጠራት እናት ምድር የተገኘ ነው አዳም ማለት በቃ የተፈጥሮ አጠራሩ። የሰው ልጅ ይለዋል አማርኛው፣ ግን አይገልጸውም። ግዕዙ ግን እጓለ እምሕያው ይለዋል። ሕያው እግዚአብሔር ከእናት ምድር ያስገኘው ሰው ማለት ነው። ስለዚህ ሁለተኛው ማህፀን የሔዋን ማህፀን ወይም የሴቶች የእናቶቻችን ማህፀን በተመሳሳይ መልኩ በተለይ ኢንዶሜትሪየም የተባለው የማህፀን ሽፋኝ ልክ እንደ ለም አፈር ነው። ለም አፈር ለምሳሌ ዘርን ለመቀበል ሁሌ ዝግጁ ነው አይደለ? ዘር ከተጣለበት ምን ይሆናል? ይበቅላል። ያም ደግሞ ሁል ጊዜ ራሱን ለዘር ያዘጋጃል ማለት ነው። ልክ እንደ ለም አፈር ነው አልፋ እግዚአብሔር ያደረገው። እንደገና ደግሞ የሴቶች ተፈጥሮ እግዚአብሔር ሲፈጥራቸው ሁል ጊዜ ዳሌ አጥንታቸው ሰፊ ነው። ለምንድነው? ልጅን እንዲሸከሙ አድርጎ ነው ማለት ነው። እንደሚታወቀው መሬት ድጋፍን እንደምትሰጥ፣ ጽናትን እንደምትሰጥ፣ ጥበቃ እንደምትሰጥ፣ ጥንካሬ እንደምትሰጥ በተመሳሳይ መልኩ ይሄዳል ያጥንታቸው ለልጁ ድጋፍን ለመስጠት፣ ጥንካሬን ለመስጠት፣ አወቃቀርን ለመስጠት ሁሌ የተዘጋጀ ነው ማለት ነው። ስለዚህ ምድር ሆኖ ተገልጸዋል። በተመሳሳይ መልኩ ደግሞ ምድራችን ካልሲየም አላት፣ የብረት ማዕድኖች አሏት። ይሄ እንግዲህ የምድር አቅርቦት ነው። ታዲያ ለሕፃኑ አጥንት፣ ደም፣ ጥርስ ለጥንካሬው መሰረትን የሚያገኘው ከምድር በሚወጡት በእነዚህ ማዕድኖች ነው በእናቱ በኩል። ስለዚህ ምድር ማለት ታላቅ ኃይል አላት ማለት ነው። ስለዚህ የመጀመሪያዋ እናት ምድር ከሆነች፣ የመጀመሪያዋ ማህፀን የሰው ልጅ ማህፀን የአዳም መገኛ ምድር ከሆነች፣ እኛ የምንገኝበት ማህፀንም ደግሞ ሁለተኛ ምድር ነው ማለት ነው። ለእኔም ለአንተም ለሁላችንም። ስለዚህ አንዲት የጸነሰች ሴት ይህንን የምድር ኃይሏን ከፍ ማድረግ ይገባታል። ቅድም እንዳልከው ሁልጊዜ አንድ የጸነሰች ሴት እንዲህ ምግብ አማረኝ ከሚለው ይህም አንድ ሀሳብ ሆኖ ግን ወጣ ባለመልኩ ነው ዛሬ የምናየው። ምክንያቱም ትልቅ ነገር ነው። ማህፀን በጣም የተቀደሰ የከበረ ቦታ ነው። አርያ እግዚአብሔር ሰው ይፈጠርበት ቦታ ነው። ስለዚህ አንዲት ሴት ስትጸንስ ይህን የምድር ኃይሏን ከፍ ለማድረግ በምድር ላይ በባዶ እግር የተወሰነ ደቂቃ መጓዝ ይገባታል። አንዲት ሴት እሾህ እንዳይወጋት በመጠንቀቅ በተለይ ለምንድን ነው ምድር ፈዋሽ የሆነ የተፈጥሮ ድግግሞሽን በተለይ ሹማን ሬዞናንስ የምታመነጭ ናት ይታወቃል። ስለዚህ ይሄን አቅርቦት ትሰጣለች። ፍሪ ኤሌክትሮን ለሰው ልጆች ትሰጣለች። ስለዚህ አንዲት የጸነሰች ሴት የመጀመሪያዋ እናት መሬት ላይ መራመድ አለባት። እሷም እናት አይደለች? ስለዚህ ችኛዋ እናት የመጀመሪያዋ እናት መሬት ላይ በባዶ እግሯ መሄድ አለባት። ምክንያቱም ሰው የተገኘው እጓለ እምሕያው ነው መጠሪያው። ሕያው እግዚአብሔር ከፈጠራት እናት ምድር የተገኘን ስለሆነ መጠሪያችን ያ ነው። ስለዚህ እችኛዋ እናት ወደ የመጀመሪያዋ እናትን ምን ማድረግ ይገባታል? መርገጥ ይገባታልና ያን ስትረግጥ ደግሞ ሴቶች ሲጸንሱ ስሜታቸው ይወጠራል፣ ድካሞች አሉና ያን የስሜት መወጠሯንና ድካሟን በቀላሉ እንድትለቅ ያደርጋታል ማለት ነው። የመጀመሪያዋ እናት መሬት ይህን ስሜታዊ ውጥረቷንና ድካሟን ትቀበልላታለች ማለት ታግዛታለች ማለት ነው። በተዘዋዋሪ ፍሪ ኤሌክትሮን ትሰጣታለች። ውስጧ የገባውን ኤክሰስ ፕሮቶን ከዋይፋይ ከምናምን ከጨረር የገባውን ሁሉ ግራውንዲንግ ጥንካሬን ትሰጣታለች። ስለዚህ በጣም እና የነርቭ ስርዓቷ ሁሉ ወደ መልካምነት ይለወጣል። ስለዚህ ለእናቲቱ ብቻ ሳይሆን ለሕፃኑ መረጋጋትንና ሰላምን ይሰጠዋል። የት? እናቱ ማህፀን ውስጥ ነው። ይህን የማታደርግ እናት የእናትነት ድርሻዋን አልተወጣችም። ቢያንስ ከ10 ደቂቃ እስከ 20 ደቂቃ አፈር ላይ ሊሆን ይችላል፣ አሸዋ ላይ ሊሆን ይችላል፣ ድንጋይ ላይ ሊሆን ይችላል፣ ሳር ላይ ሊሆን ይችላል። ትንሽ አንዲት የጸነሰች ሴት ብትንቀሳቀስ በጣም 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 ለሷም ጽናትን ጥብቀትን ይሰጣል። የተወጠረ ስሜቷን ግራውንድ ያደርግላታል። ልጁን መረጋጋትና ሰላም ይሰማዋል። ይሄ እንግዲህ እግዚአብሔር የሰጠው ታላቅ የመሬት ኃይል ነው ለእያንዳንዱ፣ በተለይ ለእናቶቻችን። ስለዚህ እናት ምድር ላይ መቀመጥ ብትችል
የተወሰነ ሰዓት አፈሩ ላይ ቁጭ ብትል ብትችል ደግሞ ጋደምስ ብትል። ምክንያቱም ከመጀመሪያዋ እናት ከመሬት ኃይልን ትቀበላለች፣ ቻርጅ ትሆናለች ማለት ነው። እችኛዋ እናት ማለት ነው። የመጀመሪያው አዳም ነው። አዳም የተገኘባት ምድር ናት። አዳማውያን ሁላችን የምንገኘው ደግሞ በዚህ ማህፀን ውስጥ ነው። ስለዚህ በጣም ወሳኝ ነው እና ስትቀመጥም ስትነሳም ስትተኛም ብዙ ነገሮችን ከማሰብ ጋር መሆን አለበት። እግዚአብሔር ሰውን ሲፈጥረው እንዲቀመጥና እንዲነሳ አድርጎ ፈጥሮታል። በመቀመጣችን ምድራዊ ነን፣ በመነሳታችን ደግሞ ሰማያዊ ነን። እያንዳንዱ እንስሳ በአራት እግር መሬት እያየ ይሄዳል። እኛ ግን ወደ ሰማይ ቀና ብለን ከዋክብትን እንድናይ እግዚአብሔር ፈቅዶልናል። ሰዎች ነን። እንደ ዘንግ መልምሎ እንደ እሸት ፈልፍሎ ፈጥሮናል። ስለዚህ መተኛትና መነሳት ራሱ የሞትና የትንሣኤ ምሳሌ ነው። ለምሳሌ ሲመሽ ቤታችን እንሄዳለን፣ እንተኛለን፣ እንጋደማለን። ስጋችን ሲያንኮራፋ ነፍሳችን ህልም ራእይ ስታይ ታድራለች። ጠዋት ብርሃን ሲመጣ እንነሳለን። ይሄ ፓተርን፣ ይሄ ሳይክል የህይወትን መዋር የሚያስገነዝብ ነው። ሲመሽ መተኛታችን በጨለመሽ ሞት መሰናበታችን ያመለክታል። አልጋ ላይ መጋደማችን መቀበራችን ያመለክታል። ስጋችን ተኝቶ ሲያንኮራፋ ነፍስ ህልም ማለሟ፣ ስጋ በመቃብር ቢሆንም ነፍስ ግን በሕያውነት አትሞትማ። የትን ዓለም እንዳለች ባለቤቱ ያውቀዋል፣ መኖሯን ያመለክታል። ጠዋት ብርሃን ሲመጣ መነሳታችን ትንሣኤ እንዳለን ያመለክታል። ስለዚህ አንዲት ሴት ስትተኛም ሆነ ስትነሳ ይሄን ከማወቅ ጋራ ነው። ለዚህ ነው ለምሳሌ ስንሰግድ መሬት የምንነካው። ለዛ ነው ስንሰግድ 7 ነገራችን መሬት ይነካል። ከ7 መዋቅር ተሰርተናል። 2 እጃችን መሬት ይነካል፣ 2 ጉልበታችን መሬት ይነካል፣ 2 እግራችን መሬት ይነካል፣ ግንባራችን መሬት ይነካል። 7 ነገሮች እና ልክ ስንወድቅ መሞታችንን ለማመልከት እኮ ነው። ስንነሳ ደግሞ ከሞት መነሳታችን ለማመልከት ነው። ስለዚህ አንዲት ሴት በእናት መሬት ላይ መቀመጥ ብትችል፣ የተወሰነ ደቂቃ መተኛት ብትችል እና ከመጀመሪያዋ እናት መሬት እግዚአብሔር ከሰጣት ትልቅ ኃይል ተቋዳሽ ትሆናለች ማለት ነው። መሬት ጥብቀት ናት። መሬት ጽናት ናት። መሬት የመጀመሪያው የሰው ልጆች እናት ናት። ስለዚህ ይሄ በጣም ወሳኝ ነገር ነው። ሁለተኛ ለምሳሌ መሬትን ስንመለከት ዝናብና መሬትን አይተህ ከሆንክ ትልቁ የእውቀት ትምህርት፣ የስነ ፍጥረት ትምህርት ዝናብ እንደ ወንዴ ይታያል፣ እንደ ወንድ ዘር። መሬት ደግሞ እንደ ሴት ትታያለች። ማስኩሊንና ፌሚኒን ኤነርጂ ምንለው በትክክል። ለምሳሌ ደመናዎች ምንን ይለቃሉ? ዝናምን ይለቃሉ አይደል? የህይወት ነጠብጣብን ጠብ እያሉ ምን ላይ ያፈሳሉ? መሬት ላይ ያፈሳሉ። መሬት ደግሞ ያን ነጠብጣብ በስውር ታከማቻለች። በዚህ ልውውጥ ደግሞ አዝሪት፣ አትክልት፣ እጽዋት ይበቅላሉ፣ ያብባሉ እንደሚወለደው ማለት ነው በተመሳሳይ መልኩ። ስለዚህ ለምሳሌ 2 አይነት ደመናዎች አሉ። ራቁ ደመና፣ የተራቆተ ደመና እና ዘበአማን ደመና፣ እውነተኛ ደመና የሚባል ነው። እና ምንድነው የዝናቡ ነጠብጣብ እንደ ወንድ ዘር ነው የሚወከለው፣ እንደ ወንዴ። መሬት ደግሞ ያንን ተቀባይ ናት። ስለዚህ እናታችን፣ ወላጃችን እናት መሬት ላይ ስትቀበል በተመሳሳይ ነው ማተር ነው። ምንም ለውጥ የለም በሁለቱ መካከል። ያቺ ዝናብን ተቀብላ እጽዋት እንደምታብብ፣ እችም ደግሞ የወንድ ዘርን ተቀብላ ፍሬ ጽንስን የምታበረክት ናት ማለት ነው። ስለዚህ አንዲት እናት ይሄን ከማሰብ ጋር መሬት የተወሰነ ሰዓት ብትቀመጥ። ሌላው ሶስተኛው የመሬትን ኃይል ለማግኘት ትልቁ ነገር በዛፎች አጠገብ መሆኑም ዛፎችን መጎብኘትም ሊሆን ይችላል። ብዙ ማይረቡ ማይጠቅሙ በጣም አዮንስ አሉ እና ዛፉን ስትነካው ካንተ ወደሱ ይሄዳል፣ ከሱ ወደ አንተ ይመጣል። ካንተ የሚወጣ ኔጌቲቭ ነገር አለ፣ ዛፉ ይወስድላል። ለምሳሌ እጽዋት ኦክሲጅንን ሰጥተው ካርቦን ዳይኦክሳይድ እንደሚወስዱ ማለት ነው። ልውውጥ ማለት እኮ የመለዋወጥ ጉዳይ ነው። የመለዋወጥ ጉዳይ ነው። ይሄን ተመሳሳይ እና ለነሱ ይጠቅማቸዋል። ከኛ የሚወጣው እነሱም ይጠቅማኝ የኛ ልክ ካርቦን ዳይኦክሳይድ ከኛ እንደሚጠቀሙት ኦክሲጅን ከነሱ እንደምንጠቀም በትክክል። እና ዛፍ ስር ደገፍ ብላ ብትቀመጥ እንዳለ ተፈጥሮ አርግዛው አይደል? አዎ። ለምሳሌ እንደ ቅዱስ ያሬድ ማለት ነው። ቅዱስ ያሬድ ዛፍ ስር ተቀምጦ አይደል ትሏን ሲመለከት በተመስጦ ስትወድቅ ስትነሳ ወደ ትልቁ ዕውቀት የሄደው ማለት ነው። ለምንድን ነው ይሄ የሚሆነው? ዘፍጥረት 1:11 ላይ እግዚአብሔር አንድ ትእዛዝ አዘዘ። ምንድን ነው ያዘዘው? ምድር ዘር የሚሰጥ ሳርንና ቡቃያን በምድር ላይ እንደወገኑ ዘሩ ያለበትን ፍሬን የምታፈራ ዛፍን ታብቅላለ ይላል። እቺ የመጀመሪያዋ ምድር ማለት ማህፀን ናት ማለት ነው። ልክ እንደ ማህፀን ነው ዛፍን ያበቀለችው በቃሉ ብቻ ማለት ነው። ስለዚህ አንድ እናት ይሄን ከማሰብ ጋር ነው መቀመጥ ያለባት እንጂ ዝም ብሎ መጎለት አይደለም። ብትችል ደግሞ ዛፍስ ብትተክል። ለምንድን ነው የምትተክለው? ምክንያቱም ምድር የማህፀኗ አምሳል ናት። ምድር የማህፀን አምሳል ናት፣ የመጀመሪያዋ ምድር ማለት ነው። ስለዚህ መትከል ደግሞ የእናትነት ምልክት ነው።
ምሳሌዋ የምትሆን ምድር ያንን አበባ ስታብብ ማየት ከዚህ የበለጠ ምን ደስታ አለና የጸነሱ ሴቶች አንድ ዛፍ ቢተክሉ ለምሳሌ ቶሎ ሊበቅል ይችላል አይደል? ሲያብብ ሲያፈራ፣ እነሱም ደግሞ ነው ልጃቸው በቃ በጽድቅ እንደሚያብብ በሰላም እንደሚያድግ ፍሬ ያለው እንደሚሆን እያዩት ያድጋሉ ማለት ነው። ለልጁ ማስታወሻ ይሆናል። ራሱ አንዲት የጸነሰች ሴት ቦታ ብታገኝና ለልጇ ደግሞ አንድ ዛፍ ብትተክል፣ ይሄ ማለት ከእጽዋት ጋር በሚያደርጉት መስተጋብር የመሬትን ኃይል ያገኛሉ። ጥያቄ የመሬትን ኃይል እንዴት ያገኙ ስለሆነ ወደ ዋናው እና ሌላው ደግሞ የመሬት ኃይሏ ጠንከር እንዲል ካሰበች ከመሬት በታች ያሉ ምግቦችን መመገብ፣ ምሳሌ እንደ ስኳር ድንች ሊሆን ይችላል፣ እንደ ካሮት ሊሆን ይችላል። በተለይ ደግሞ በአንተ ሬስቶራንት ብዙ ስኳር ድንች አይቻለሁ። እናመሰግናለን። እና ስር መስደድን ህይወት ሰጪ ኃይልን ይሸከማሉ። እነዚህ ነገሮች በተለይ የእሳት ኃይል ከፈለግን ፀሐይ የሚያገኛቸው ፍሬዎች እንደምንመገብ በተመሳሳይ መልኩ የምድርን ኃይል ለማግኘት እንደዚህ አይነት ምግቦች ብትመገብ በጣም የመሬት ኃይሏ በጣም ሰፊ ሆኖ ይሄዳል። እና ስትመገብ ግን ዝም ብላ መመገብ የለባትም። ትልቁ ጉዳይ አሁን ሴቶች ያምራቸዋል ግን አይደለም። እና መጀመሪያ ማመስገን አለባት። ለምሳሌ አምላክ ሆይ በምድር ላይ ስለበቀለው ምግብ አመሰግንሃለሁ፣ ይሄ ምግብ ተመግቤው ለልጄ ሰላምን ያምጣ ብላ መልካም ነገር ለምና መብላት አለባት እንጂ አማሬም ብላ መብላት የለባትም። ይህን የምድር ኃይል በደንብ ምድር በቃ እግዚአብሔር ምሕረቱን ይሰጣል ነው። ምድርም ፍሬዋን ታበቅላለች እንደሆነ ስትበላ ዝም ብላ አይደለም መብላት ያለባት። ምክንያቱም ልጅ ተሸክማለች፣ ታላቅ ልጅ ነው። በዚሁ አጋጣሚ መሰጣጣት፣ ምድር ሰጪ ናት አይደል? እንደዚህ መሰጥ እንደሆነች ልጁም ይሰጣታል፣ እናትም ትሰጠዋለች ነው። መሰጣጣት የጋራ ነው። ለምሳሌ አንዲት እናት ልጅን በማህፀኗ ስትሸከም እኔ ሕፃኑን ተሸከምኩት ልትል ትችላለች፣ ግን ስህተት ነው። ከ15 ቀን እናት ተሸክማ ምናምን ይባላል። አዎ፣ ግን ምንድነው እሱ እንግዲህ ያው የመሬታዊ አካሉ ሲሰራ አጥንት፣ ጅማት፣ ጠጉር፣ ጥፍር ወደ መሆን ሲሸጋገር ማለት ነው ከሰውነቱ ከሴሎቹ እየተቀራረፉ ይወድቃሉ። ምን ላይ ነው የሚወድቁት? እናትየው ማህፀን ውስጥ ነው የሚወድቁት እና የእናቱ አካል ይሆናል። ስለዚህ የሚወልዱ ብዙ ሴቶች ጤነኞች ናቸው። ለምንድነው? ልጁ አካል ይሰጣቸዋል፣ የራሱን አካል እነሱ ማህፀናቸውን ይሰጡታል። ልክ እንደ ምድር እኮ ነው። ለምሳሌ በምድር ላይ ያለን አሁን መሬትን ረግጣታለን አይደል? በኋላ ደግሞ እሷ ውስጥ እንገባለን አይነት ነው። እና እናት በማህፀኗ ያን ጽንስ ትሸከማለች፣ ልጁ ደግሞ አካሉን ይሰጣታል። ስለዚህ ሁለቱም የሚጠባበቁ ናቸው። ስለዚህ አንዲት ሴት ይህን የምድር ኃይሏን ከፍ ብታደርግ ለልጇ መረጋጋትን፣ ሰላምን ትሰጣለች። እና እናቶቻችን የጸነሱ ሴቶች ይህንን የምድር ኃይል በዚህ መልኩ ቢያገኙ የሚል ነው የመጀመሪያ ሀሳብ። እዚህ ላይ ቅድም ስታወራ ዛፉ ጋር ስትቀመጥ ዝም ብላ ቁጭ ማለት ሳይሆን እግዚአብሔር የመጀመሪያው እናታችን ወይም ማህፀናችን ምድር እንደሆነ እንደተባረከች እያሰበች ስትበላም ሀሳቡ ነው ዋናው ነገር ማለት ነው። ለምሳሌ ዛፍ ስር ተቀመጠች። ዛፍ 3 ነገር አለው። ስር አለው፣ ግንድ አለው፣ ቅርንጫፍ አለው። ስሩ እኮ እሷ ናት፣ ግንዱ እኮ ልጇ ነው፣ ቅርንጫፉ እኮ የልጅ ልጆቿ ናቸው። ይሄ ነው እኮ ስር ሲባል አንድ ዛፍ ስራችን ቤተሰባችን ናቸው፣ አባታችን እናታችን ናቸው። ግንዱኛ ነን። በግንዱ ላይ ደግሞ ምኖች አሉ? ቅርንጫፎች አሉ። ሁለተኛው ኃይል የውሃ ኃይል ነው። ይሄ ለሰው ልጆች ሁሉ የተሰጠ ኃይል ነው። ባለፈው አይተናል። በተለይ ደግሞ ለሴቶች ውሃ እንግዲህ ያው የምህረት አምሳል ነው፣ የስሜት የኢሞሽን አምሳል ነው፣ የመንጻት አምሳል ነው፣ የሜሞሪም መያዣ ዋና ማይቀፍ ነው። ትውስታን የሚይዝ ነው። በኋላ ላይ እናያለና እኔ የሚገርመኝ መጽሐፍ ቅዱስ ሳነብ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚል ትልቅ ቃል አለ። ውሃ ማለት የመንፈስ ማደሪያ እንደሆነ እናውቃለን። በተመሳሳይ መልኩ ማህፀን ውስጥ እግዚአብሔር ትልቅ ፈሳሽን ለሴት ይሰጣል። የአሚኒዮቲክ ፈሳሽ ማለት ነው። ያ ፈሳሽ ታላቅ ፈሳሽ ነው። ለሴቶች የተሰጠ ፈሳሽ ነው። ምክንያቱም ጽንስን ስለቋጠሩ እና ህፃኑን ይከበዋል። ልክ እንደ ደስ የሚል እኮ ነው። ህፃኑን ይከበዋል። የሙቀት መጠኑን ይቆጣጠራል። እንቅስቃሴውን ይጠብቃል። እድገቱን ያመቻቻል። ያ የውሃ ኃይል ማለት ነው። ስለዚህ ውሃ ደግሞ እንደምታውቀው ድምፅን ሊያስተላልፍ ይችላል። በኋላ ልናየው እንችላለን። ንዝረትን ሊያስተላልፍ ይችላል። ስሜትን ሊያስተላልፍ ይችላል።
ስለዚህ በዚህ መንገድ ሕፃኑ የእናቱን ልብ ትርታ ያውቃል ማለት ነው። ስሜቷን ያውቃል፣ ድምጿን ይሰማል። በምን? በውሃው አማካይነት ማለት ነው። ስለዚህ ግንኙነቱ ይጀምራል ማለት ነው። ኢሞሽናል የሆነው ስሜታዊ መስተጋብር በጽንሱና በእናትየው መካከል በአሚኒዮቲክ ፈሳሽ አማካይነት ይዋሃዳሉ፣ ይጀመራል ማለት ነው። ፈሳሹ ደግሞ ይሄ አሚኒዮቲክ ፈሳሽ ጨረቃን ያሳያል። ጨረቃ ማዕበል እንደምታስነሳ የሴቶችን ወርሃዊ የመንስትሬሽን ሳይክልን የሚያሳይ ነገር አለ። በኋላ እንመጣበታለን። ስለዚህ አንዲት ሴት የመሬት ኃይሏን መጠቀም ካለባት የውሃ ኃይሏን እንዴት ትጠቀም? ምክንያቱም በአሚኒዮቲክ ፈሳሽ የተከበበ በዛ ሙቀት የተከበበ በዛ ፈሳሽ ውስጥ የሚዋኝ ልጅ ነው ያለው። ስለዚህ ያ ውሃ ከተሰጠው አንዲት የጸነሰች ሴት ነው ውሃ ስትጠጣ ዝም ብላ ድርግም ማድረግ አይደለም። አውቃ ትጠጣ፣ ኮንሽስ ሆና ህሊናዊ ሆና ትልቁ ኃይል እዛ ውስጥ ስላለ ነው። ብትችል ደግሞ ጠዋቷን በተባረከ ውሃ በመጠጣት መጀመር ጽንሱን ያስባርካል። በተለይ ቅዱስ ሩፋኤል ለዚህ ትልቅ የተሰጠ መልአክ ነው። ሩፋ ማለት ሐኪም ማለት ነው። ኤል ማለት እግዚአብሔር ማለት ነው። ያንዳንዱ መልአክ የተሰጠው ስልጣን አለ። ሩፋኤል ማለት እግዚአብሔር ሐኪሜ ነው ማለት ነው። በተለይ በጣም ወሳኝ። ለምሳሌ ሚካኤል ስንል ሚ ማለት ማን፣ ካ ማለት እንደ ኤል እግዚአብሔር፣ ማን እንደ እግዚአብሔር ማለት ነው። ምክንያቱም ሳጥናኤል ራሱ አምላክ ነኝ ባለ ጊዜ ማን እንደ እግዚአብሔር ብሎ የተፋለመ መልአክ ስለሆነ ነው። ኡራ ብንል ኡራኤል፣ ኡራ ማለት ብርሃን ነው፣ ኤል እግዚአብሔር፣ ብርሃና እግዚአብሔር ማለት ነው። ሩፋ ካኪ ስለሆነ ቢቻሉ ቅዱስ ሩፋኤልን በመማፀን ውሃ አድርጋ እንዲህ ሴት በጠዋት ማለት ነው ከምንም ማስቀድማ እፍ ብላ ጸልያ ብትጠጣ ጽንሱን ታስባርከዋለች። ብዙ ከህመም ጋር የተያዙ ልጆች አይወለዱ። በጣም ወሳኝ ነገር ነው የምናገረው በዚህ ላይ። ስለዚህ ቀኗን በአንድ ብርጭቆ ውሃ በጸሎት ብትጀምር ከመጠጣቷ በፊት ደግሞ ተምኔቷን ነው ሕፃኗ በአሚኒዮቲክ ፈሳሽ ተከቦ እንዳለ ሁሉ ይህ የምትጠጣው ውሃ ለልጁ መረጋጋትን፣ ደስታን እንዲሰጥ አብራ ስሜቷን ማስተላለፍ አለባት፣ ፍቅሯን ማስተላለፍ አለባት። ለምንድነው? ውሃ ሜሞሪ ይዛል፣ ትውስታ ይዛል። ትልቁ ኃይሉ የውሃ ኃይል ያ ነው። ብዙ ጊዜ ደጋግመን አንስተነው ሊሆን ይችላል፣ ብዙዎችም አንስተውታል። ውሃ ላይ መልካም ቃልም ክፉ ቃልም ጽፈው ደጋግመው መደጋገም ውሃው ላይ በኋላ ክሪስታል አድርገው ፍሮዝን አድርገው ሲያወጡት መልካም ቃል የተነገረበት ውሃ ክሪስታሉ ያማረ ሆኖ ተገኝቷል። ክፉ ቃል የተነገረበት ውሃ ደግሞ የሚያስጠላ ክሪስታል ነው፣ በጣም ይቆሸሸና ፍርክስክሱም ወጥቷል። ስለዚህ ውሃ ትውስታ ይዛል ማለት ነው። ጥሩ ቃል ተናግረ ብትጠጣው ትውስታህን ይዞ ነው የሚገባው። ውሃን እስቲ ሰው ሰድቦ ይጠጣ ይሞክረው። ሰድቦት ቢጠጣ ምንድን ነው? እስቲ ምን ታመጣለህ አንተ ዋስቲ መመኝ ምናምን ብሎ ደጋግሞ ቢጠጣው ራሱን ነው የሚጎዳው። ባርኮት ቢጠጣው ራሱን ነው የሚፈውሰው ነው። ስለዚህ ነው ባለፈው መርሃ ግብራችን ስናነሳ ጠበል ውጪ ቀመጥ የሚባለው ቤት ውስጥ ሆነን የምንናገረውን ነገር ጠበሉ ይሰማል ነው፣ ያረክሰዋል ነው። ስለዚህ ያድነኛል ብለህ የምትጠጣው ጠበል አንተን ሊጎዳህና ሊገልህ ይችላል። ስለዚህ ሰው ከማይደርስበት ከቤት ውጪ እንዲቀመጥ እናቶቻችን አባቶቻችን ያደርጉ ነበር። አሁን ኢሞቶ ነው ያረጋገጡት። ይሄ ግን እናቶቻችን የሚያውቁት ነው። ስለዚህ ከእያንዳንዷ ስትጎነጭ የመረጋጋትን መልእክት ለልጇ ብትልክ ምን አለበት? የደስታን መልእክት አብራ መላክ ብትችል ሜሞሪ ነው የምታስተላልፈው እንጂ ዝም ብሎ ተነስተው ፍቅር ሰጥተው ውሃ ስትጠጣውና ዝም ብለህ ስትጠጣው አንድ አይደለም። እኔ ውሃን ስጠጣ እንዴት አድርጌ መጠጣት እንዳለብኝ ያውቃለሁ። ጠማኝ ብዬ አይደለም። መጀመሪያ እግዚአብሔር መንፈስ በኋላ ይሰፎ እንደነበር ውሃን እግዚአብሔር በብዙ መልኩ እንደተጠቀመበትና የከበረ ነገር እንደሆነ አውቃለሁ። 70% ውሃ ነው። ስለዚህ ይህን ውሃ ስጠጣው መጀመሪያ ስሜቴን ገልጬለት ነው በህሊና የምጠጣው ወደዚህ እንዲዋሃድ ማለት እንዲዋሃድ። ከፈለኩ ደግሞ ጸሎት ጸልይ እፍ ስትል ገባ እኮ እስትንፋስ አይደል? እዛ ይፈውሳል፣ ያድናል። ግን በመጥፎ ኮንሽስነስ ውስጥ ሆኜ ደግሞ ፉካርኩኝ ኔጌቲቭንም ይወስደው አለ። ልክ እንደዛው ማለት ነው። ሊጎዳ ይችላል። ጤናህን ሊያውክ ይችላል። ማስተካከል አለብኝ መጀመሪያ። አዎ የምትሰጠውን መልእክት ነው ግብረ መልሱን የሚሰጠው ውሃ። ሌላው ቅድም እንዳልነው ውሃ ስናነሳ ውሃ የድምፅ ንዝረት ይይዛል። በጣም የሚታወቅ ቫይብሬሽኑን ማለት ነው። አዎ። ስለዚህ በመልካም ድምፅና በዜማ ማህፀኗን መክበብ ብትችል ከውሃ ጋር ተያይዞ። ለምንድን ነው ይሄን ያልኩት? ምክንያቱም ከአየር ይልቅ ድምፅ በውሃ ውስጥ ፈጥኖ የመሄድ አቅም አለው ነው።
ለዛ እኮ ነው እፍ ስንለው ምናምን ይዞ ቫኪዩም ልክ ውሃ ውስጥ በፍጥነት የመጓዝና በጥልቀት የመጓዝ ትልቅ ኃይል አለው። ስለዚህ የአሚኒዮቲክ ፈሳሽ ድምጿን፣ ዜማዋን፣ እስትንፋሷን በቀጥታ ወደ ልጇ ይልካል ይህ ፈሳሽ። ስለዚህ ልጇ ደግሞ በ20 ሳምንት በተጸነሰ የእናቱን ድምፅ ይሰማል። ለዚህ ደግሞ ዋናው ጉዳይ አሁንም ውሃው ነው፣ አሚኒዮቲክ ፈሳሹ። ስለዚህ የድምፅ ቃናዋ፣ የድምፅ ንዝረቷ በአሚኒዮቲክ ፈሳሽ በኩል ገብቶ ልጇን ያረጋጋል፣ ልጇን ያፍነከንካል፣ ልጇን ያስደስታል። በተመሳሳይ መልኩ ደግሞ ልጇን ያስቆጣል፣ አሉታዊ ከሆነ ማለት አሉታዊ ከሆነ። ስለዚህ ለእናቶች ልንመክር የምንችለው በዚህ አጋጣሚ ከውሃ ጋር የተያያዘ ስለሆነ ረጋ ያለ መዝሙር ለልጆቻቸው መዘመር፣ ማህፀን ውስጥ ላሉት በጣም የሚያስደስቱ የግዕዝ መዝሙር ሊሆን ይችላል፣ በጣም ብቻ መንፈሳዊ መዝሙሮችን ለልጆቻቸው መዘመር ቢችሉ። ምክንያቱም በተለይ ከ20 ሳምንት በኋላ ድምፅ ቀጥታ በውሃ ውስጥ በፈሳሽ ውስጥ እንደሚያልፍ ሁሉ በተመሳሳይ መልኩ ጽንሶቹ ያንን ድምፅ የመረዳት ትልቅ አቅም አላቸው። ምክንያቱም ጆሮ ባይፈጠር እንኳን በእንደዚህ ደረጃ ነፍስ አዋቂ ናታ። አሁን ስጋ እኮ አጥንት ጅማሴ፣ ነፍስ ልብ፣ ቃል፣ እስትንፋስ ያላት ናት። በንዝረት ቆታቋለች፣ በንዝረት ትረዳዋለች። የሰላምታሽን ቃል በሰማ ጊዜ ጽንሶ በማህፀኔ ዘለለ እንዳለችው እንዳልከው ሴቶች ሲጸንሱ እንደውም እንዲህ አይነት የቅዱስ መጽሐፍ ቃል ለልጁ ማንበብ አለባቸው። ለምሳሌ ኤርምያስን ከእናት ማህፀን ለየውህ የሚለው፣ ዳዊት ደግሞ ከእናት ሆድ ጀምሮ አንተ አምላኬ ነህ የሚለውን፣ እነሆ የሰላምታሽ ድምፅ በጆሮ የመጣ ጊዜ ጽንሱ በደስታ ዘለለ የሚለውን እናት ለልጇ በመዝሙር ብትፈልግ ጮክ ብላ ብትፈልግ ማስተላለፍ መቻል አለባት እንጂ ምግብ ፍለጋ ወዲያ ወዲህ ማለት ቤት ውስጥ ያለው ንትርክ፣ ግጭት፣ ምናምን ፖለቲካ ኒውስ ከየት ነው የምወልደው ምናምን በቃ ይሄ እሱ በጣም 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 ጥሩ ያልሆነ ነው። እና እንደውም አንድ አስታውሳለሁ፣ አንድ ፊቶሎጂስት በጣም ትልቅ ሳይንቲስት ነው፣ ጀርመን ብዙ ዓመት በዚህ ሪሰርች ውስጥ የኖረ ነው። እና ምን አለ፣ ጀርመን ወላጆችን ሰብስበን ጽንሱን እንዲያጫውቱ አደረግን አለኝ። ምንድነው የሚያጫውቱት? ወንድ ከሆነ ወይም ሴት ከሆነች መዝሙር ሊዘምሩለት ይችላል። ለምሳሌ ቀላል ጨዋታ፣ አባትን ባል አለ፣ ሚስት አለሽ፣ ልጅ አለ እና ደህና ነህ ሆይ ማሙሽ፣ ወንድ ከሆነ እንደምነ እኔና እናትን አፍቀንሃል፣ መቼ ነው የምትወለደው አይነት የፍቅር ከልጁ ጋር ጨዋታ። እና ሰዓት መድበን ነው የምናጫውተው አለ። ለምሳሌ 5 ሰዓት ከሆነ 5 ሰዓት እንትኑን ሪትሙን ጠብቀን ልክ ሲያጫውቱ አለ ብድግ ይላሉ። ያቺ ሰዓትን ጠብቀው ልክ እንደ ደወል ነው አለ ብድግ ሲሉ በአልትራሳውንድ እናያቸዋለን አለ። ትልቅ ሪሰርች ነው ጀርመን ላይ የተሰራው። በአንጻሩ ደግሞ መጥፎ መልእክት ምትልክለት፣ ለምን ጸነስኩት፣ እንዴት ጸነስኩት እያለሽ ምትበሳሽ ከሆነ በተመሳሳይ መልኩ በስሜቷ ይጎደዋል። እና ያ ህፃን ከተወለደ በኋላ ከሰው ማይገናኝ ብቻውን የሚሆን ይሆንና እንዳልተፈለገ የሚያቅ በትክክል ስሜትን መረዳት የሚችል ነው። ስለዚህ በጣም በጣም መጠንቀቅ ያስፈልጋል። ስለዚህ አንዲት ሴት ነው ከውሃ ጋር በተያያዘ መልኩ በተለይ ድምፅን ከማስተላለፉ ጋር ተያይዞ መንፈሳዊ መልእክትን ለልጁ ማስተላለፍ አለባት።